ያለ ምክንያት ከሄድክ በምክንያት አትምጣ። በሕይወት ሰልፍ ውስጥ ሳለህ ልብ ልትላቸው የሚገቡ እነኚህን 10 ነጥቦች በአጽንዖት አንብባቸው። ያለፈ ነገር እንደማይቀየር አትርሳ። ላወቀበት ሰው ግን ያለፈው ለወደፊቱ የራሱ የሆነ ትምህርት አለው። ካለፈው ነገርህ ተማር እንጂ በፍጹም አታማረር። ማማረር ነገህን በጎ አድርገው። የሰዎች ሐሳብ ያንተን ማንነት አይገልጽም። ማንነትህ አንተ ውስጥ ነው ያለው። መልካም አድርግ፣ ሌላውን እርሳው። የሁሉም ሰው የሕይወት መንገድ ወይም ጉዞ ይለያያል። ለሁሉም ጊዜ አለውና ጊዜው በደረሰ ሰው ሁኔታ አትቅና። መኪና ገዛ ብለህ እኔስ አትበል። ጊዜ ሲደርስ መኪናዎች ወይም አውሮፕላን ትገዛለህ።